ፈተና ደርሷል የሚከልስበትም ሆነ አዲስ ዘዴ የሚሞክርበት ጊዜ የለኝም ብላችሁ ተስፋ ቆርጣችሁ ይሆናል። አትጨነቁ። ጊዜ ለሌላቸው ተማሪዎች ብቻ የሚሆኑ 3 የድንገተኛ ጊዜ አቋራጭ መንገዶችን ይዤላችሁ መጥቻለሁ። አሁኑኑ ቪዲዮውን ላይክ አድርጉና ቻናሉንም ሰብስክራይብ በማድረግ እነዚህን ፈጣን መፍትሄዎችን እስከ መጨረሻው ተከታተሉ። አንደኛ፣ ጊዜ በሌላችሁ ሰዓት ልትሰሩት የምትችሉት ትልቁ ስህተት መጽሐፍን ከገጽ 1 ጀምራችሁ ለመጀመር መሞከር ነው። ይህንን ካደረጋችሁ ገና አንደኛውን ምዕራፍ ሳትጨርሱ የፈተና ቀን ይደርሳል። ስለዚህ አሁን የምንጠቀመው የኋሊት የማጥናት ዘዴን ወይም ሪቨርስ ኢንጂነሪንግን ነው። ይህ ማለት ምን ማለት ነው? መጽሐፉን ሙሉ በሙሉ ትዘጉትና ከዚያም ላለፉት ዓመታት የመጡ የማትሪክ ጥያቄዎችን ትወስዱና በቀጥታ ከነመልሳቸውና ከነ ኤክስፕሌናቸው የተቀመጡትን ፈተናዎች ታነባላችሁ። መጀመሪያ ጥያቄውንና መልሱ ታያላችሁ። ከዚያ መልስ ለምን ሊሆን ቻለ የሚለውን ማብራሪያ ብቻ ታነባላችሁ። ማብራሪያውን ስታነቡ ጥያቄው የወጣበትን ቲዮሪ ወይም ሐሳብ በአንድ መስመር ትረዳላችሁ። ይህ ዘዴ በአንድ ሰዓት ውስጥ ብቻ ከ50 በላይ ዋና ዋና የፈተና ነጥቦችን እንድትጨብጡ ይረዳችኋል። መጽሐፍ አንብቦ ጥያቄ ከመስራት ይልቅ ከጥያቄው ተነስታችሁ ዋናውን ሐሳብ መክሰር አሁን ላላችሁበት ጭንቀት ቁጥር 1 አቋራጭ መንገድ ነው። ሁለተኛ፣ ጊዜ ሲያጥራችሁ ሁሉንም ነገር እኩል ማየት ሞኝነት ነው። አሁን የምንጠቀመው ኤክስትሪም 80-20 መርህን ነው። በእያንዳንዱ ምዕራፍ ውስጥ መምህራን ይህ ፈተና ላይ አይቀርም የሚሏቸው እጅግ በጣም ታዋቂ ርዕሶች አሉ። ለምሳሌ በታሪክ ላይ ዋና ዋና የስምምነት ቀናቶች፣ በባዮሎጂ ላይ የሰውነት ክፍሎችና ጥቅሞች፣ በኬሚስትሪ ላይ ደግሞ ዋና ዋና ቀመሮች አሉ። መጽሐፍትን በምታገላብጡበት ሰዓት ረዥም ፓራግራፎችን ማንበብ ሙሉ በሙሉ አቁሙ። አእምሯችሁ እንዲያይ የምትፈቅዱት 3 ነገሮችን ብቻ ነው። በሰንጠረዡ የተቀመጡ መረጃዎችን፣ በደመቀ ቀለም የተጻፉ ቁልፍ ቃላትንና በስዕል ወይም በግራፍ የተገለጹ ሐሳቦች ብቻ መሆን አለባቸው። ፈታኞች ጥያቄዎችን በፍጥነት ለማውጣት ሲሉ መጽሐፍ ውስጥ ያሉትን ሰንጠረዦችና ስዕሎችን ነው ወደ ጥያቄ የሚቀይሩት። ስለዚህ በጥናት ሰዓታችሁ ጥቅጥቅ ያሉ ጽሑፎችን ዘላችሁ በየምዕራፉ ያሉትን ማጠቃለያዎችና ሰንጠረዦችን ብቻ በጥንቃቄ እዩ። ይህ በ20 ደቂቃ ውስጥ አንድ ሙሉ ምዕራፍ እንድትጨርሱ ያደርጋችኋል። ሶስተኛው አቋራጩ መንገድ ደግሞ አይናችሁና አእምሯችሁ በንባብ በደከመበት ሰዓት የሚሆን ነው። አሁን ላይ ተቀምጣችሁ ረጅም የክፍል መማሪያ ቪዲዮዎችን ማየት አትችሉ። ነገር ግን በዩቲዩብ ላይ የሚለቀቁ አጫጭር የ10 እና የ20 ደቂቃ የአንድ ምዕራፍ ማጠቃለያ ወይም ሰመሪ ቪዲዮዎችን ፈልጉ። እነዚህን ቪዲዮዎች ሲታዩ ዝም ብላችሁ በተለመደው ፍጥነት እንዳታዩ። የቪዲዮውን ፍጥነት ወደ 1.5 ወይም ወደ 1.75 ከፍ አድርጉ። ይህንን ስታደርጉ የ20 ደቂቃውን ቪዲዮ በ10 ወይም 12 ደቂቃ ውስጥ ትጨርሱታላችሁ። ይህንን ዘዴ መቼ ነው የምትጠቀሙት? አልጋ ላይ ጋደም ስትሉ፣ ሻይ እየጠጣችሁ ወይም አእምሯችሁን ማንበብ ሰልችቶት በምትጠቀሙበት ሰዓት ኤርፎናችሁን በጆሮአችሁ ላይ ሰክታችሁ ማጠቃለያዎችን ብቻ ስሙ። አእምሯችሁ በልቃት ባያዳምጥ እንኳን በፈተና ክፍል ውስጥ የሰማችሁትን ድምፅ ትክክለኛውን መልስ እንድታስታውሱ ትልቅ እርዳታ ያደርግላችኋል። እንግዲህ ጊዜ የለኝም ብላችሁ እጃችሁን ለሽንፈት አትስጡ። መጽሐፍ ዘግታችሁ ከጥያቄ ማብራሪያ ተነሱ። ሰንጠረዦችን ብቻ በማየትና ማጠቃለያዎችን በፈጣን ፍጥነት ስሙ። እነዚህ 3 ድንገተኛ መንገዶች በአጠረ ጊዜ ውስጥ ትልቅ ለውጥ ያመጡላችኋል። ተስፋ አትቁረጡ። የቀሩት ጥቂት ቀናት ቢሆንም አሁንም ሰዓት አለ። ቪዲዮ ከጠቀማችሁ ላይክ ማድረግና ለጓደኞቻችሁ ማጋራታችሁን አትርሱ። ለቻናላችን አዲስ ከሆናችሁም ሰብስክራይብ አድርጉ። በሌላ በምርጥ ቪዲዮ እስከምንገናኝ ለሁላችሁ መልካም የፈተና ጊዜ ይሁንላችሁ።